ኦኬ ሀቪን ያው ኢንቴሪየር ዲዛይን ማለት ማያውቃት ሰው የለም እዚህ ላይ እና የምታነሳቸው ጥያቄዎች የምታነሳቸው ሰብጀክቶች ምናምን በጣም ወሳኝ የሆኑ ሰብጀክቶች ናቸው። በጣም ደስ የሚሉ ናቸው። ብዙ የምንማርባቸው ብዙ የምናውቅባቸው ሰብጀክቶች ናቸው። እና ትላንትና የሰራችው ቪዲዮ ላይ ሴፍቲ ብላ አንድ ሜጀር አስፔክት እንትን ብላለች አስቀምጣለች። ሴፍቲ ስትራክቸራል ሴፍቲ በጣም ወሳኝ፣ ሳኒተሪ ሴፍቲ በጣም ትልቅ ወሳኝ የሆኑ ነገሮች እንደው አስቀምጣለች። እና ስለ ሴፍቲ ስናስብ ጥሩ ባለሙያ መምረጥ ግዴታ ነው ብላለች። ይህ በጣም ወሳኝ የሆነ ነጥብ ያነሳችው እሷ በሀሳብ ላይ እላዩ ላይ ለመጨመር ነው እንጂ እሷን ለመጣል አይደለም። እዚህ ጋር ጥሩ ባለሙያ በምንድን ነው የምናውቀው? ጥሩ ባለሙያ ኮምፕላያንት ነው። ከምን ጋር ኮምፕላያንት ነው? ካሉ ዶክመንቴሽኖች ጋር ኮምፕላያንት ነው። የፈለገውን አይሰራም። ጥሩ ባለሙያ ምንለው ማለት ነው። በአብዛኛው ሁሉም አይደለም። ያው ጥሩ ባለሙያ ምንለው ለዶክመንቴሽን ኮምፕላያንት ነው። ለምሳሌ አዲስ የወጡት ኢትዮጵያ ውስጥ ያሉት ኢትዮጵያ ደረጃ መዳቢዎች መጣቸው ኢትዮጵያን ስታንዳርድስ 396 ዶክመንትን ኮምፕላያንት መሆን አለበት። ለምንድን ነው ኢትዮጵያ ስታንዳርድ 396 ሴፍቲ እንደ ሜጀር ኢሹ ሆኖ የመጣበት ዶክመንት ነው። ሲነሳም 2016ቱም ሲነሳ እንደ ሜጀር ኢሹ ሆኖ የመጣበት ነው። ከረንትሊ ያለውም እንደ ብዙ አዳዲስ ፊልዶች ተጨምረውበት እንደ ሴፍቲ የመሳሰሉ ሌሎች ቨርቲካል ትራንስፖርቴሽን ሲስተም፣ ፋይበር ቱ ሆም፣ ስቲል ስትራክቸር ተጨማሪ ማለት ኦልሬዲ ስቲል ስትራክቸር ድሮም ነበረ እኮ ግን በቃ ተጨማሪ ነገሮች መጥተውበት ተጨምረውበት ፋሳድ ምናምን የመሳሰሉ ተጨምረውበት የመጣ ዶክመንት ነው። ስለዚህ ኮምፕላያንት መሆን ለእነዚህ ዶክመንቶች በጣም አስፈላጊ ነው ማለት ነው። ይህን ካልኩ አይቀር እንዴት ነው ኮምፕላያንት የምንሆነው እኛ ባለሙያዎች፣ አርክቴክቶች፣ ኢንጂነሮች፣ ኮንትራክተሮች ነን ብለን እናስብ እንችላለን። አሁን ለምሳሌ እኔ ሲኤስ ዶክመንት ልጠቀም እችላለሁ። ኮምፐልሰሪ ሊሆኑም አሉ እነዚህ እንትኖች ኮምፐልሰሪ የሆኑም አስፔክቶች አሉት እና መቼቱን ይጠብቃሉ። እነዚህ አሁን ሳይት በአብዛኛው የሚሰሩት አንዳንዶቹ ትልልቅ ቢልት ኢንቫይሮንመንቶች ላይ ነው። አንዳንዶቹ ደግሞ ሚድራይዝ ቢልት ኢንቫይሮንመንት፣ አንዳንዱ ደግሞ ከናካቴው ትንሽ ቢልዲንግ ላይ ይሰራል። አሁን ለምሳሌ ቨርቲካል ትራንስፖርቴሽን ሲስተምን ትንሽ ቢልት ኢንቫይሮንመንት ውስጥ እናምጣው ብንል ዊቲን በቃ ኒሽ ማርጂን ውስጥ ካልሆነ በቀር አይሰራም። የሆነች ኒሽ ማርጂን ውስጥ ሜይ ቢ ኤልደርሊ ቤት እየሰራን ለእነሱ ቨርቲካል ትራንስፖርቴሽን ሲስተም የምናስብ ከሆነ ሊሰራ ይችላል። ስለዚህ የሚሰራበትን መቼት ማወቅ የሚችል ባለሙያ ይጠይቃል ማለት ነው እነዚህ ዶክመንቶች። ስለዚህ ኢትዮጵያ ስታንዳርድ 396 ኮምፕላያንት የሆነ ባለሙያ ስንል ኮንቴክስት መረዳት የሚችል ባለሙያ መሆን መቻል አለበት ማለት ነው። መቼቱን መረዳት የሚችል ባለሙያ መሆን መቻል አለበት። በተረፈ ይህ ባለሙያ ሌላኛው አስፔክቱ ደግሞ ምንድን መሆን ያለበት? አበረታች መሆን ያለበት። ለምንድነው እነዚህ ዶክመንቶች ሲሰሩ ብዙ ባለሙያ ጊዜ ፈጅቶ ብዙ ፒር ሪቪው ፐብሊካሊ ዲስከስ ተደርጎ የተለያዩ ባለሙያዎች መጥተው አይተውት የተለያዩ ሀገር ሙከራዎች ተወስዶ የተሰሩ ዶክመንቶች ናቸው። ስለዚህ ምን ማድረግ አለብን ማለት ነው? መግዛት አለብን እንደ ባለሙያ። የመጀመሪያው አስፔክት መሆን ያለበት እነዚህ ዶክመንቶች ዝም ብሎ ፒዲኤፍ ስካን የተደረገ ኮፒና መበተን ሳይሆን መግዛት የመጀመሪያው እንደ ግዴታ መውሰድ ያለብን ነገር ነው። ኮምፕላያንት ሆኖ ለመገኘት ፕላስ ደግሞ የሚቀጥለው ዶክመንት የተሻለ ሆኖ እንዲገኝ ለማድረግ ማለት ነው። በተረፈ ምን አዲስ ኮዶች አሉ? ቪቲኤስ ብቻ ሳይሆን ከሴፍቲ አንጻር ሌላ ምን አዲስ አለ? ለምሳሌ ፋየር ሰፕሬሽን አሁን ሬስቶራንት ፉድ ኦቨን ላይ ስፔሻላይዝድ የሆነ ፋየር ሰፕሬሽን ህጎች እየወጡ ነው። እንደ ስታንዳርድ ኢትዮጵያ ስታንዳርድ ዶክመንት ላይ ማለት ነው እየወጡ ነው። ያ ምን ማለት ነው? ስፔሻሊ ትልልቅ ቢልት ኢንቫይሮንመንት ውስጥ ስለምንሰራ ማለት ነው። ትንሾቹ ሬስቶራንቶች አቅም ላይ ኖራቸው ይችላል፣ ግን ትልልቅ ቢልት ኢንቫይሮንመንት ውስጥ ስለምንሰራ መቼት ያልኩት ለዛ ነው። ኮንቴክስቱን በጠበቀ ሁኔታ ባለሙያ መረዳት አለበት ያልኩት ለዛ ነው። ትልቅ ቢልት ኢንቫይሮንመንት ውስጥ ስለምንሰራ ፋየር ሰፕሬሽን ሲስተም ለፉድ ኦቨን አስፈላጊ ነው ብለን እንደ ማንዳቶሪ ብለን ማስቀመጥ መቻል አለበት። እንደ ታርጌት እንደ ሆቴሉ ታርጌት ማለት ነው። 5 ስታር ሆቴል እየፈለገ ፋየር ሰፕሬሽን ሲስተም ከሌለው ነጥብ የሚያስቀንስ ነገር ነው። የሆቴል ደረጃ መዳቢዎች ምናምን ሲመጡ ነጥብ የሚያስቀንስ ነገር ነው። ስለዚህ ኮንሲደሬሽን ውስጥ ማስገባት መቻል ያስፈልጋል ማለት ነው። እንደዚህ ኢንቴሪየር ዲዛይን ሰርተን ደረጃውን የጠበቀ ኢንቴሪየር ዲዛይን በአንደኛ ደረጃ እቺ ማልወዳት ቃላለች ዝም ብለን ላግዠሪ እንበለው ለጊዜው
ላግዠሪ የሆነ ኢንቴሪየር ዲዛይን ምናምን እየሰራ ነው። አክቹዋሊ ፋየር ሰፕሬሽን ሲስተም ከሌለው ላግዠሪ አይሆንም፣ ነጥብ የሚያስጥል ነገር ነው ማለት ነው። አልወደውም ቃሉ ላግዠሪ፣ ለዛ ነው ብዙ ጊዜ እለዋለሁ። በጣም ስፔሻላይዝ ያደረገ ነገር ስለሆነ ላግዠሪ ለየት ያለ ነገር ስለሆነ ማለት ነው። ቪዲዮ ሰርቻለሁ፣ እሱን ቼክ አድርጉት ስለሱ ስለ ላግዠሪ እና እንደዚህ አይነት የስታንዳርድ ኮሮች እስከዚህ ሌቭል ድረስ ሄደዋል ማለት ነው። ስለዚህ ኮምፕላያንት መሆን ያስፈልጋል። በተወሰነ ደረጃ እንዳሉት ፕሮጀክት መሸጦች ኮምፕላያንት መሆን ያስፈልጋል እና ኮምፕላያንት የሆነ ባለሙያ ማግኘት ነው ትልቁ ችግር፣ እንደምንፈልገው ዲዛይን ማለት ነው። አቢ ይሄን ያህል ስላስለፈፍሽኝ ነው እንጂ ስላስለፈፍሽኝ አመሰግናለሁ። በተረፈ ኢንቴሪየር ዲዛይን የሰራችሁ ፋየር ሰፕሬሽን ሲስተም ስፔሻሊ እንደዚህ ቅድም እንዳልኳችሁ ፉድ ላይ ስፔሻላይዝድ ያደረጉ ሲስተሞች ምናምን የምትፈልጉ ሰዎች ስታንዳርዱን የጠበቀ ነገር እንሰራለን ብላችሁ የሆቴል እና ደረጃ መዳቢዎች ያወጣቸውን ስታንዳርዶች ጠብቀን እንሰራለን። ኢንተርናሽናል ስታንዳርድ እንዲሆን እንፈልጋለን። ዱባይ ስታንዳርድ እንዲሆን እንፈልጋለን። ሲንጋፖር ስታንዳርድ፣ አሜሪካን ስታንዳርድ ወይ ዩሮፒያን ስታንዳርድ እንዲሆን እንፈልጋለን። በፈለጋችሁ ስታንዳርድ አሉ እንደዚህ አይነት ነገር ሰፕላይ የሚያደርጉ ሰዎች ማለት ነው። ኮንታክት አድርጉኝ፣ እኔ ቀጥታ አገናኛችኋለሁ። ላይክ ኮሜንት ማድረግ እንዳይረሳ። ይህን ያህል ከለፈፍኩ ይበቃኛል አይመስላችሁም? ኢኤስ 396 መግዛት እንዳትረሱ። ከባለሙያዎቹ በጣም ተለፍቶባቸዋል። እንዳልኳችሁ ከቢቲኤስ ቨርቲካል ትራንስፖርቴሽን፣ ፋየር ፋይቲንግ፣ ፋይበር ቱ ሆም እነዚህ በጣም ትልልቅ ባለሙያዎች ሰሯቸው ናቸው። ብዙ ዲቤት ተደርጎባቸው በራሳቸው ፒሮች ሪቪው ተደርገው ተጨቃጭቆ ሰው እንትን የመጡ ናቸው። ቢልዲንግ አርክቴክቸር፣ ስፓሻል ዲዛይን፣ ኮምፐልሰሪ ኤስ 164 አለ። እነዚህ የመሳሰሉ ዶክመንቶች ዳግም እየወጡ ነው እና ብዙ ከፌኔስትሬሽን ፋሳድ በቃ እንዲህ እያለ እየወጡ ነው እና በወጡ ቁጥር ስራችን ላይ የተሻለ እንድንሆን ያደርጉናል፣ ኮምፕላያንት እንድንሆን ያደርጉናል እና የተሻለ ባለሙያ እንድንሆን ያደርጉናል። ላይክ ኮሜንት ሼር ማድረግ እንዳይረሳ። ዳግመኛ መለፋቴን ቀጠልኩ። በቃ ቻው።